ቲንክ እዚህ ያመጣችሁ የምንሰበሰብ ያድርገን ቢኢዝኒላህ። ምሩቃ ይቀጥል ቅድሚያችሁ እዚያ ሄዳል ቢኢዝኒላህ። ቅድም ሐናን አንዴ ቆይ ሐናን ቀርባል። ኢምራን በዚህ አጋጣሚ ቅድም እናቴን ስትል አይሆንም አብረት ሄዳለ ያልኩህ አይ ኖ ሃው ዩ ፊል እናትህ። እኔ አያቴን ያሳደገችኝ ኦፍኮርስ እኔ ሀፍ የመኒ ነኝ ሀፍ ኢትዮጵያዊ ነኝ እና የእናቴ እናት የመን ነው የምትኖረው፣ ማዘሬ ኢትዮጵያ፣ ማዘሬ ደግሞ ኢትዮጵያ ነው የምትኖረው ማለት ነው። ሶ በጣም ዲፊካልት ሆነብኝ እናቴን ትቼ አያቴን ያለመውሰድ፣ አያቴ ስለሳደገችኝ አያቴን ትቼ ደግሞ እናቴን ያለመውሰድ። የመን ጦርነት ስላለ ኦልሞስት 15-16 ዓመት አላየኋትም አያቴን። ሶ እንደምን ብዬ ያለፈው ዓመት ሁለቱንም አያቴን ከኢትዮጵያ ከየመን አስመጥቼ ወደ ኢትዮጵያ እኔ ወደዛ ሄጄ ሁለቱንም ነው የወሰድኳቸው። አይ ኖ ፊል እንዴት እንደምታደርግ ለእናት ያለህን ነገር ነው። ሶ በጣም ነው የሚያስደስተው። ኢንሻአላህ አም ሶ ሃፒ እንደዚህ በማድረግ ነው። ወላሂ እኔ ራሱ ከምልሽ በላይ ወረበል ካባላችኋለሁ። እኔ ከተደሰኩ በላይ የእናቴ ስትይ ነው በጣም ደስ ያለኝ ወላሂ እያልኩሽ። ለምን በቃ ከእናት በላይ ምንም ነገር የለም እና ወላሂ ከኔ በላይ ለእናቴ ማሰበሽ ራሱ ወቅት ትልቅ ነገር ነውና ያ ረብ ወላሂ አላህ ያሰብሽን በሙሉ ያሳካልሽ። በቃ ሌላ ምን እንደምል አላውቅም። አላህ እንደዚህ እንዳሰብሽ ሁላችንም አላህ ደግሞ እጥፍ አድርጎ ያስደስትሽ። ሌላ ምንም ነገር አልሽ። ቅድም ደግሞ ኢብራሂም እንዳለው እናንተ ሰበቦች ናችሁ። ሌላ መስመር ላይ እየሄድኩ ነበረ በፊት ኢብራሂምን ሳላገኘው በፊት ማለት ነው እና ሌላ I don't know how to say this ያ እና እናንተን ሁሌ ያዳምጣለሁኝ። ኢብራሂምን አዳምጣለሁ፣ አንተን፣ ሁሴንን። ከዛ እስልምና ለካ እንዲህ ነው እንዴ እላለሁ። እስልምና እንደዚህ የተጠከራ ነበርኩኝ፣ ዲፍረንት ወይ ነበርኩኝ። አምልጬ ስለ በቃ ኦልሞስት ላይ እየሄድኩኝ ነበር ማለት ነው። ከዛ ኢብራሂምን በጣም አወራዋለሁኝ። ኢብራሂም ቴንክ ዩ ሶ ማች ለመለስከኝ አብሽር ወደ ዲኔ እንድጠነክር ያደረከኝ አንተ ነህ። ሪሊ ነው የምልህ። እኔ ከሙስሊም ቤተሰብ ነው የመጣሁት፣ ግን ያው አዋዋሌ ሌላ ቦታ ነበረ እና እስልምና እንዳድቅ እናንተን በጣም ነው የምሰማችሁ። እናንተን በሰማችሁ ቁጥር እዚህ ላሉት አሜሪካ ላሉት ጓደኞች ራሱ ብዙ ለሚቀየሩ ልጆች እየተመለሱ ነው። እናንተ ስሟቸው ላለኝ እንዲህ ነው ለካ ምናምን። ምክንያቱም አንሰማም እዚህ ቢዚ ነን ሁላችንም በስራችን እና ቴንክ ዩ ሶ ማች ለምታደርጉት ነገር። እኔ ላደረኩት ለእናንተ በጣም ቀላል ነው ለእኔ አልሐምዱሊላህ። ብቻ ቴንክ ዩ ሶ ማች ማሻአላህ ጀዛኪላህ። እንግዲህ የዛሬ ሰርግ የለም፣ ክትፎ የለም፣ ምን የለም። የምር በጣው ታላቃችሁ እኔ ነኝ እና አንዴ ላውራ። ሽማግሌዎች አውሩ እስቲ አንዳንዴ። እንዴት ትላለች ማለት አረሳ ዝና ያው ስንገናኝ ማን ትልቅ እንደሆነ ያን ጊዜ ያለ ንገረኝ ባላህ ጊዜ ነው ያለው። ዛሬ ፍቅድ ያለው ነገራችን ላይ እድሜ ሲገመት ሁሌ እድሜ ሲገመት ፈረንጆቹም ሌሎቹም እድሜ ሲገምቱ 27 28 ነው የሚሰጡኝ። አልሐምዱሊላህ 32 እንደፍኛለሁ። ማሻአላህ 4 ዓመት ዲስካውንት ወስጃለሁ ማለት ነው። አልሐምዱሊላህ። ለማንኛውም ዱዓ ላድርግ እስቲ። አሜን። እሺ ቆይ አንዴ ታረጋለህ። መልእክት ስላለኝ ነው ለአንተ። ምን አለ መሰለህ እኔን እንትን ላደረገኝ ልጅ ማለት ነው ማን ነው ጃፈር ይባላል። እሷ ጋር አብሮ የነበር እዚህ ጋር እሱ ምን አለ በጣም ነው የምወደው፣ በጣም ነው የምወደው። ሰላት ስለደረሰብኝ ነው ሰላም በልልኝ ብሏል እና ዱዓም አድርግልኝ ብሏል። አንድ ላይ ዱዓ እንድታደርግ ብዬ ጃፈር ይባላል። እኔ እሱ ነው ስፖንሰር ያደረገኝ ከሃናን እናቴን እሱ እኔም እና ያው እዚህ ጋር እሷ ብቻ ሳትሆን ሃናን፣ ሁዳ፣ እስፒር እና ጃፈር ናቸው ይሄን ያደረጉት። አንድ ላይ ሰብስበው ዱዓ እንድታደርጉ። አንዳንድ ጊዜ ታውቃላችሁ ዱዓ ለማድረግ አንዳንድ ነገሮች እናንተ ከምታውቁት ቃላቶች በላይ ይሆኑባቸዋል። የሆነ ጊዜ አንዷ ሴትዮ የምትፈልገውን ነገር ዱዓ አድርጋ ይባላል እና ሁሉም ዱዓ ተሳካላት እና ወደ ሰማይ አይታ አልሐምዱሊላህ አለችና ሌላ ነገር ዱዓ ለማድረግ ፈልጋ ሁሉም ነገር ተሳክቷል። ያ ረቢ
እንዲሁ ሌላ ነገር ጨማምሬ እንዳልል አልহামዱሊላህ ካላችሁ በቂ ነው ብለሃል። ብታንስም በቃ እቺኑ ተቀበለኝ ብላ ዱዓ አደረገች ይባላል። ብታንስም ያው ለሷ አነሰቻት አልহামዱሊላህ ማለቱ። የዛሬው ዱዓ የዛሬው ደስታ ያንም ያህል እኔ ወላሂ ወንድም ኢብራሂም ቅድም ስትነግረኝ የሆነ እንትን የመሰለኝ ወደፊት ኢንሻአላህ ፊውቸር ላይ 8 ሰዎች ሆነን የመሄድ ፕላን አለን የምትልን የመሰለኝ ወላሂ እስክጨርስ ድረስ ያው ስሞችን መጥቀስ እስክጀምር ድረስ እንትን አላልኩም ነበር፣ ገሰል አደረኩም ነበር። ለማንኛውም እህቴ ሐና አንቺ ብቻ አይደለሽም፣ ወንድም ተውፊቅም፣ ወንድም ጃዕፈርም፣ እህት ሁዳ፣ እህት እስቢሪ ሌሎችም በዚህ ጉዳይ ላይ የተሳተፋችሁና ወደፊትም የመሳተፍ ፍላጎቱ ያላችሁ እንዲያው አላህ ሱብሓነሁ ወተዓላ ከወዳጅ ዘመዶቻችሁ ጋር ፊርደውስ ውስጥ ይሰብስባችሁ። አሜን። ሌላ ምንም አይደለም። አላህ ሱብሓነሁ ወተዓላ በጣም ከባድ ቀን ከፊት ለፊታችን እየጠበቀን ነው። በነገራችን ላይ يوم تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد إلى الله سبحانه وتعالى ሲናገር ነገ ላይ የሚጠብቀን ቀን በጣም ከባድ ቀን ነው። ሲበዛ በጣም ከባድ እንዲህ እንደምናፈይዝበት ሳይሆን ወላሂ ምንም ነገር የሰራ ሰው እዚያ ጋር ሲደርስ የሚደነግጥበት ቀን ነው። በጣም ከባድ ቀን ነው የሚጠብቀን ከፊት ለፊት። ኢስላም በነገራችን ላይ እንትን አይደለም ቁስል ሲቆስል በትንፋሽ ብቻ ወይ ደግሞ እያራገባችሁ ፍያላችሁ እለፉት አይደለም። ኢስላም መድኃኒት ሆኖት ነው የሚለው። ስለ አኺራ ጉዳይም ሲናገር እንደሌሎቹ እያስደሰተ ምናምን የሚል ነገር የለውም። ላ ትክክለኛውን ስለ አኺራ ያለውን ነገር ነው ቁጭ የሚያደርገው። አኺራ ላይ የሚያጋጥመን ነገር በጣም ከባድ ነገር ነው። ያንን ከባድ ቀን ግን አላህ ሱብሓነሁ ወተዓላ ያገራላቸው መልካም ባሮች ብቻ ናቸው በሰላም የሚያልፉት። በዚያ ቀን ከሚደሰቱ ባሮች አላህ ያድርጋችሁ። አሜን። የሆነ ታሪክ ልንገራችሁና በዚያው ዱዓ ላድርግላችሁ። አንዱ አባ መሐመድ ይባላል፣ የመሐመድ አባት ይባላልና እንዲያው በስተርጅና ሚስቱ ሞተችበት። እሱ ኦልሞስት 60 ዓመቱ ነው። ሚስቱ ስትሞት የሰፈሩ ሰው በቃ እንዲሁ ዝም አሉና የሆነ ጊዜ ላይ በቃ አሳዘናቸው። ብቻውን ወጥቶ ሲገባ እንትን ሲል አሳዘናቸውና